31 ኤፌሶን ምዕራፍ 2 ቁጥር 5 ትምህርት 5 ዋጀን። ማዋጀት ማለት ቀድሞ ነፃ የነበረና በተለያዩ ምክንያቶች በሌላ አካል ቁጥጥር ስር የሆነ ነገር ሰው ተገቢውን ክፍያ በመክፈል መልሶ የራስ ማድረግ። መዋጀት ማለት ቀድሞ ነፃ የነበረና በተለያዩ ምክንያቶች በሌላ አካል ቁጥጥር ስር የሆነ ነገር ሰው ተገቢውን ክፍያ በመክፈል መልሶ የራስ ማድረግ። ስለኛ እርግማን ሆኖ ከሕግ እርግማን ዋጀ። ገላትያ ምዕራፍ 3 ከቁጥር 9 እስከ 13 የእግዚአብሔርን ልጅነትን ያገኘነው በጌታ ኢየሱስ የመዋጀት ሥራ ነው። ገላትያ ምዕራፍ 4 ከቁጥር 4 እስከ 5 የተዋጀሁት በሚያልፍ ከንቱ ነገር ሳይሆን ውድ በሆነው በኢየሱስ ደም ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ ቁጥር 19 አራተኛ የመዋጀት ተግባር ከነግድና ከቋንቋ ከወገንም ሁሉ ያጠቃለሉ ነው። የመዋጀት ተግባር ከነገድና ከቋንቋ ከወገንም ሁሉ ያጠቃለሉ ነው። ራእይ 5 ምዕራፍ ከቁጥር 9 እስከ ቁጥር 10 እናመሰግናለን።